ሰላም ልጆች፣ ዛሬ አዲስ መዝሙር ይዤላችሁ መጥቻለሁ። ይህንን መዝሙር ማን እንዳስተማሪ ልንገራችሁ። እናቴ ልጅ ሆና የምትዘምረው መዝሙር ነው እና በደንብ አዳምጡት። ቁጥርን እንማራለን። ከ1 እስከ 10 ቁጥሮችን እንማራለን። እንደገና ደግሞ መቀነስን እንማራለን። የምን ይባላል ይህ መዝሙር? የሂሳብ መዝሙር። ለመጀመር 1 2 3 10 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል። 9 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 8 ይቀራል። 8 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 7 ይቀራል። 7 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 6 ይቀራል። አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 5 ይቀራል። 5 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 4 ይቀራል። 4 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 2 ይቀራል። 2 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 1 ይቀራል። 1 አረንጓዴ ጠርሙሶ በግድግዳ ላይ ድንገት እሱም ወድቆ ቢሰበር 0 ይቀራል። 0 ይቀራል። 0 ይቀራል። ልጆች ሙዚቃውን ወደዳችሁት? ጎበዞች፣ እኔም በጣም ወድጄዋለሁ። አሁን ደግሞ በእንግሊዝኛ እንዘምራለን። ተዘጋጅታችኋል? እንጀምር። Ten green bottles hanging on the wall, and if one green bottle should accidentally fall, there'll be 9 green bottles hanging on the wall. 9 green bottles hanging on the wall, and if one green bottle should accidentally fall, there'll be 8 green bottles hanging on the wall.
accidentally fall, there'll be 3 green bottles hanging on the wall. 3 green bottles hanging on the wall. And if one green bottle should accidentally fall, there'll be 2 green bottles hanging on the wall. 2 green bottles hanging on the wall. And if one green bottle should accidentally fall, there'll be 1 green bottles hanging on the wall. 1 green bottle hanging on the wall. If that 1 green bottle should accidentally fall, there'll be no green bottles hanging on the wall. ልጆች ስላዳመጣችሁ በጣም እናመሰግናለን። በሌላ አዲስ ሙዚቃ እስከምንገናኝ ድረስ ደህና ዋሉ ልጆች፣ ደህና ዋሉ። ሰብስክራይብ በማድረግ ፊደል እናት ናትን ይደግፉ። ሰብስክራይብ ካደረጉ አዲስ ቪዲዮዎች ሲለቀቁ ይደርሱታል። እናመሰግናለን።